እርሶ ሀብት ቢተርፎ ጨክነው ለአንዲት የእጅ ቦርሳ 1 ቢሊዮን ብር ያወጣሉን? ሴቶች ሞባይልም ሆነ መዋቢያ አሊያም አነስ ያለች ላፕቶፕም ይሁን ሌሎች ቁሳቁሶችን ሸከፍ አድርገው የሚይዙበት የእጅ ቦርሳ ሁሌም ከጎናቸው አይጠፋም። ነገር ግን እነዚህ ቦርሳዎች እስከ ቢሊዮን ብሮች ድረስ እየተሸጡ ነው ቢባሉ ምን ይሰማዎታል? እርግጥ ነው በማመንና ባለማመን ውስጥ ሆነው ስለምንድን ነው የምታወሩት? ስለ እጅ ቦርሳ ነው ወይስ ደግሞ ስለ ሌላ ነገር ብለው ቢጠይቁም አይፈረድቦትም። አዎ አይነቱ ይለያይ እንጂ የምናወጋው እርሶ ስለሚያውቁት የእጅ ቦርሳ ነው። ባሳለፍነው ሰሞን አንድ የእጅ ቦርሳ ዋጋው ከአንድ የአውሮፕላን መግዣ ዋጋ ጋር እኩል ሆኖ ለገበያ በመቅረቡ መላው ዓለም በአግራሞት ተውጧል። የቦርሳውን አይነትና ስሪት ለማወቅም በሚሊዮኖች የሚቆጠሩ ሰዎች ዌብሳይቶችን አጨናንቀዋል። ግና ጉድና ጅራት ወደ ኋላ ነው እንደሚባለው የአነጋጋሪ የሆነ የቦርሳ ዋጋ ከሌሎች አንጻር ሲታይ በጣም ትንሹ ሆኖ ተገኝቷል። በአሁኑ ሰዓት የዓለማችን ውዱ የሆነው የእጅ ቦርሳም 1 ቢሊዮን 72 ሚሊዮን ብር እየተሸጠ ይገኛል። እውን ስንት ዓመት ብንሰራ ይሆን ለአንድ ቦርሳ መግዣ 1 ቢሊዮን ብር የምናወጣው? ለመሆኑ የዓለማችን 10 እጅግ አስደንጋጭ ዋጋ ያላቸው ውድ ቦርሳዎች የትኞቹ ናቸው? What if I told you some handbags are worth more than a mansion in Beverly Hills? We're talking millions for something that holds your phone and maybe a lip gloss. Let's break down the world's most expensive handbags and just how wild their price tags really are.